ዕዳዬን ስላስታወስከኝ አመሰግንሃለሁ። በመጀመሪያ አንተ ያለብህን ዕዳ ላስታውስህና አሁንም ዕዳ አለብሽ ካልከኝ እከፍልሃለሁ። 9 ወር ሙሉ ማህፀኔ ውስጥ የተሸከምኩበት ከክፍያ ነፃ። ሰላም ጤና ይስጥልን ክቡራትና ክቡራን ውድ የኪዱ ሚዲያ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሁሉ የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ ዛሬ ይዤላችሁ የመጣሁት ዕዳ አለብሽ ካልከኝ እከፍላለሁ ይላል ርዕሴ። ወደ ቪዲዮ ከመግባቴ በፊት ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። ወሳኙና ትኩረታችን ልንጥልበት የሚገባው ነገር እኛ ለሰዎች አደረግን ብለን የምናስበው ውለታ ላይ ብቻ ሳይሆን ሌሎች ለእኛ ያደረጉልንንና አሁን የደረስንበት ደረጃ ለመድረስ ወሳኝ በሆኑት ነገሮችም ጭምር ላይ ሊሆን ይገባል። ለሰዎች ይህንንና ያንን ውለታ ሰርቻለሁ በማለት ከመዘገባቸው ነጥቦች አጠገብ ሌሎች ሰዎች ለእርሱ ያደረጉለትም ጭምር በመመዝገብ ሁኔታውን አመዛዝነው የሚመለከት ሰው እጅግ ውብ የሆነ አእምሮ ያለ ሰው ነው። እንዲህ አይነቱ ሰው ከራሱ ይልቅ ሌሎቹን ያስቀደመ ሰው ከመሆኑ ባሻገር የትኩረትን ምስጢር በሚገባ የተረዳ ሰው ነው። የ13 ዓመት ልጅ ነው። በእናቱ ላይ ፊቱን ካኮማተረና ካኮረፈ ሰንበት ብሏል። ለምን ጸባዩ እንደተቀያየረ ለማወቅ ብዙ ብትጠይቀውም መልስ አልሰጥ ስላላት ጉርምስና ጀምሮታል ብላ ተወት ታድርገዋለች። አንድ ቀን እናቱ መጣና አንድን ደብዳቤ ሰጣት። በእንደዚህ መልኩ ደብዳቤን ከልጇ ተቀብላ ስለማታውቅ ለማንበብ ቸኩላ ስትመለከተው እንዲህ የሚል ጽሑፍ አገኘች። ይህንን ደብዳቤ ለመጻፍ የፈለግኩት ያለብሽን ዕዳ ላስታውስሽና እንድትከፍኝ ለመጠየቅ ነው። ግቢ ውስጥ ያደገውን ሳር የቆረጥኩበት 5 ብር፣ ክፍሌን ያጸዳሁበት 2 ብር፣ ወደ ሱቅ የተላኩበት 3 ብር፣ ሱቅ ስትሄጂ ወንድምህን ጠብቅ ብለሽኝ የጠበቅኩበት 4 ብር፣ ቆሻሻ የደፋሁበት 5 ብር፣ ትምህርት ቤት ውስጥ ውጤት ያመጣሁበት 5 ብር። ያለብሽ ዕዳ ጠቅላላ ድምር 24 ብር። ብዙ ውለታ ያደረገችለትና በጣም የምትወደው ልጇ ሁኔታውን በዚህ መልኩ ማየቱና ያደረገው ሁሉ ዕዳ መቁጠሩ በጣም አስገረማት። ሁኔታውን በምን መልኩ እንደምትይዘው ካሰበች በኋላ ወረቀቱን ገለበጠችና እንዲህ የሚል የምላሽ ደብዳቤ ጻፈችለት። ዕዳዬን ስላስታወስከኝ አመሰግንሃለሁ። በመጀመሪያ አንተ ያለብህን ዕዳ ላስታውስህና አሁንም ዕዳ አለብሽ ካልከኝ እከፍልሃለሁ። 9 ወር ሙሉ ማህፀኔ ውስጥ የተሸከምኩበት ከክፍያ ነፃ። በታመምክ ጊዜ ሁሉ ወደ ሐኪም ቤት ያመላለስኩበትና ገንዘብ ከፍዬ ያሳከምኩበት ከክፍያ ነፃ። ሌሊት ስታለቅስ ቁጭ ብዬ በመንከባከብ ያደርኩበት ከክፍያ ነፃ። ከልጅነትህ ጀምሮ ጡት ያጠባሁበትና በየቀኑ ምግብ ሰርቼ ያበላሁበት ከክፍያ ነፃ። መጫወቻ ልብስና ጫማ የገዛሁበት ከክፍያ ነፃ። አንድ ነገር እንዳይደርስብህ ወደ ፈጣሪ ጸሎት በማድረግ ያሳለፍኳቸው ቀናትና ሰዓታት ከክፍያ ነፃ። ያለብህ ዕዳ ጠቅላላ ድምር 0። ይህንን የእናቱን ደብዳቤ ያነበበው ይህ የ13 ዓመት ልጅ ሳያስበው አይኖቹ በእንባ ተሞሉ። እስከ ዛሬ የታየው እሱ አደረግኩኝ የሚለው እንጂ የተደረገለት ነገር አልነበረም። የእናቱ ምላሽ እድሜ ልኩን የማይረሳ
ትዝታን ተወለት። አንዳንድ ሰዎች እነሱ የከፈሉትን መስዋዕትነት ብቻ የመቁጠር ዝንባሌ አላቸው። ካለፈ ሁኔታቸው አልፎ እዚህ ለመድረሳቸው ምክንያት የሆናቸውን ሰውና ሁኔታ እንዳለ ለማሰብ ጊዜም የላቸውም። የታሪኩን ተግባራዊነት ለእናንተ ትቼዋለሁ። ቪዲዮን ስለተከታተላችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩ።